በድሬዳዋ አስተዳደር ያሰሊሱ ወረዳ ነዋሪ የሆነችው ኡርጂ አህመድ ቀደም ሲል በአካባቢው የመጠጥ ውሃ አቅርቦት ባለመኖሩ ምክንያት ያሳለፈችው ውጣ ውረድ ከፍ ያለ መሆኑን ትናገራለች። በፊት ውሃ ለማግኘት ጧት ሄደን ማታ ነበር የምንመለሰው። ከብቶቻችንን ውሃ ለማጠጣትም ረጅም ርቀት ነበር የምንሄደው። ብዙ ውጣ ውረዶችና እንግልትን አሳልፈናል። በዛ ላይ ለመጠጥ ብለን የምናመጣው ውሃ ንጽህናው ያልተጠበቀና በተለይ ልጆቻችንን ለበሽታ የሚዳርግ ነበር። አሁን ላይ ግን በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት የተገነባው የንጹህ መጠጥ ውሃ ፕሮጀክት በነዋሪው ላይ ሲደርስ የቆየውን እንግልት በማስቀረት የአካባቢው ሕዝብ የመጠጥ ውሃን እንደ ልብ እንዲያገኝ አስችሏል። ያ ሁሉ ችግር ተቀርፎልናል። አሁን በየቤታችን ውሃ እንድናገኝ ተደርጓል። ከዚህ በተጨማሪም የአካባቢው ሕዝብ የሚጠቀምበት የውሃ ታንከር ተሰርቶልናል። ከብቶቻችንን ለማጠጣት ረጅም ርቀት ሳንሄድ በተሰራልን ቦታ እንደ ልብ እናጠጣለን። እናመሰግናለን። በፊት ውሃ ለማግኘት አህዮቻችንን ይዘን ረጅም ርቀት በመጓዝ እኛም አህዮቻችንም እንደክም ነበር። አሁን ውሃ በየቤታችን አስገብተውልናል። መጸዳጃ ቤት ሰርተውልናል። ትልቅ ችግር ነው የተቀረፈልን። አሁን ፕሮጀክቱን እንደራሳችን እንጠብቀዋለን። በጣም ነው ደስ የተሰኘ ነው። ገመቹ ጉዳቱን ተደገማ ካን ኦሩት ወፈቻቲ በመስኖ ተጠቃሚ እንድንሆን የከርሰ ምድር ውሃም አውጥተውልናል። እኛም የራሳችንን ጥረት አድርገን በመስኖ በማልማት የተሻለ ተጠቃሚ እንድንሆን ያግዘናል። በፊት በአመት አንዴ ብቻ ነበር የምናመርተው። አሁን የተለያዩ አትክልትና ፍራፍሬ ለማምረት ምርታማነታችንን ለማሳደግ ከፍተኛ ጠቀሜታ አለው። ጅረሙ ጉዳ ከፊቱ ያደጉ አርካጀር ማሊፍጀን በወረዳው በ198 ሚሊዮን ብር ወጪ ተገንብቶ ለአገልግሎት ክፍት የተደረገው የሁላ ሁሉል ባለብዙ መንደር የመጠጥ ውሃ ፕሮጀክትም ከ7000 በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ ያስችላል። በፀሐይ ኃይል ማመንጫ የሚሰራና 19 ኪሎ ሜትር የውስጥ ለውስጥ የመስመር ዝርጋታ የተደረገለት እንዲሁም 3 የውሃ በተለያየ መጠን ያላቸው የውሃ ማጠራቀሚያ ቢርካዎች ያሉት 12 የውሃ መጠጫ ቦኖች እንዲሁም ለእንስሳት ሀብቱም ታሳቢ በማድረግ ወደ 12 የሚሆኑ የእንስሳት መጠጫ ከትል ትራፎች የተሰሩ ሲሆን በአጠቃላይ ይህ ፕሮጀክት ከ7100 በላይ ለሚሆኑ የህብረተሰብ ክፍሎች አገልግሎት የሚሰጥ ፕሮጀክት ነው። ፕሮጀክቱ የአካባቢው ሕዝብ የመጠጥ ውሃ አቅርቦት ችግርን ከመቅረፍ ባሻገርም የአርሶና አርብቶ አደሩን ምርትና ምርታማነት በማሳደግ ረገድ ከፍተኛ ፋይዳ ያበረክታል። የመስኖና ቆላማ ፕሮጀክት ሚኒስቴር በዚህ ሁላ ሁሉል ላይ የነበረውም ደግሞ 2 መንደር ብቻ ነበረ ከ9ኙ። አሁን ሙሉ ለሙሉ 9ኙም ደግሞ ውሃ የመጠጣት እድልም ስላገኙ እናቶች ውሃ ለመፈለግ ጠዋት ወጥቶ በጀርባቸው ተሸክሞ ተራራ ወጥቶ ይሄንን እንቅፋትና ልፋት ሁሉ ስላስቀረ ዳግም በራሴና በአስተዳደሩ ስም ላቅ ያለ ምስጋናዬን እያቀረብ በቀጣይም የንጹህ የመጠጥ ውሃ ተደራሽ ባልሆነባቸው አካባቢዎች መሰል ፕሮጀክቶችን እውን በማድረግ የህዝብን ተጠቃሚነት ለማሳደግ በትኩረት ይሰራል። እነዚህ 2 ቀበሌዎች ብቻ ሳይሆኑ ግን እነዚህ 2 ሰፈሮች ብቻ ሳይሆኑ ግን ሌሎችንም ሰፈሮች ጨምሮ 9ኙም ሰፈሮች በዚህ ሰዓት ንጹህ ውሃ እንዲያገኙ አድርገዋል። ይሄ ፕሮጀክት ሰው ብቻ ሳይሆን እንስሳትም ውሃ የተጣራ እንዲያገኙ አድርገዋልና እንደዚህ አይነት ፕሮጀክቶች በቀጣይ የነዚህ እጥፍ ፕሮጀክቶች እያቀድን እያሰፋን የደረሳቸው መንደሮች ብቻ ሳይሆኑ ያልደረሳቸው መንደሮችም በአጠቃላይ ግን ያስተዳደሩ ቀበሌዎች በሙሉ የውሃ ችግራቸውን የኢሪጌሽን ፍላጎታቸውን ለማሳካት በቀጣይ አመታትም የምንሰራ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ።